በዛሬው እለት ልክ ከእንቅልፋችሁ በምትነሱበት ሰዓት በውስጣችሁ የሆነ ቴንስ የመሆን አይነት ስሜቶች ሪላክስ ለማድረግ ያለመቻል አይነት ነገሮች እንዲሁም የድብርት ስሜት ውስጣችሁን ሊሰማችሁ የቻለበት ምክንያት ምናልባት አእምሯችሁ ውስጥ ባለው ነገር የተነሳ እንደሆነ መገንዘብ ይኖርባችኋል። ወይም ደግሞ በዙሪያችሁ ያሉት ሰዎች ይበልጥ በሀሳብ በጭንቀት ወይም ደግሞ ከትራብል ጋር የተያያዙ ነገሮች እነሱ ህይወት ውስጥ ሀፕን እያደረጉ ከሆነ እያንዳንዱ አይነት ስሜት ውስጣችሁን እናንተም ሊሰማችሁ ይችላሉ። ምክንያቱም ምንም ይሁን ምን እናንተ ራሳችሁን ግራውንድ ለማድረግ ይጠበቅባችኋል። ይህን በምታደርጉበት ጊዜ ዘና ሊያደርጓችሁ የሚችሉ ነገሮችን ማድረግ ሊሆን ይችላል። አእምሯችሁን ፍሪ ሊያደርጉ የሚችሉ ነገሮችን በማካሄድ ወይም ደግሞ አንዳንድ ጊዜ በጣም ቴንስ የመሆን አይነት ስሜቶች ሲሰሙን ይህ ሊሆን የሚችልበት ምክንያት እናንተ ላይ ጫና የተደረገባችሁ አይነት ስሜቶች ሲሰሟችሁ ሊሆን ይችላል። ስለዚህ ከዚህ ስሜት ለመውጣት አላስፈላጊ የሆኑ ሚሞሪዎች ወደ አይምሯችሁ እየመጡ ከሆነ እነዛ ነገሮችን ከአይምሯችሁ ለማስወጣት እና ዲስትራክቲቭ የሆኑ እናንተን ጥረትን የሚጠይቅ ተግባር ላይ እንዳታደርጉ እንቅፋት ሳይሆን ዲስትራክት ሊያደርጓችሁ የሚችሉ ነገሮችን ሙሉ ለሙሉ ማራቅ መቻል እና የእምነት ቦታ መሄድ ካለባችሁ የእምነት ቦታዎች መሄድ እና እያንዳንዱ ኔጌቲቭ የሆነ ነገሮችን ከእናንተ ውስጥ ማስወጣት መቻል አለባችሁ ማለት ነው። ሞር ኔጌቲቭ የሆኑ ነገሮች ከእናንተ በወጡ ቁጥር ይበልጥ ይሄ ቴንስ የመሆን ስሜት የመጨነቅ ስሜት ከእናንተ እየጠፋ ይሄዳል ማለት ነው።